ዙበይዳ ከአሌክስ አብርሃም። ርዕሱ ቀለም አልባው ቀለም። አዲስ የተከራየሁትን ቤቴን ቀለም ለማስቀባት አፈላልጌ ያመጣሁት ቀለም ቀቢ በጣም አካባሽ ከመሆኑ የተነሳ የአዲሱን ቤት ግድግዳ ሲመለከት አማተበ። ቀጠልም አድርጎ ወዳጄ ቤት ነው የተከራየኸው ወይስ መዋለ ሕፃናት አለና በራሱ ቀልድ ፈገግ አለ። ፈገግታው አሽሙር ይመስላል። ለነገሩ ትንሽ አጋነነው እንጂ የቤቱ ግድግዳ ላይ የሚታየው ነገር በእርግጥም ቤቱን የልጅ ቤት አስመስሎታል። ከኔ በፊት ይኖር የነበረ ሰውዬ አንድ ልጅ ነበረው። ይኸው አንድ ልጅ ነው ቤቱን በቀለማ ቀለም ያዥጎረጎረው። የግድግዳውን ላይ ሙንጨርጭሮሽና የቀለም ድር ብዛት ስለተመለከተ ይሄ ልጅ ነው ወይስ የሸረሪት ያስብላል። በተለይ በግራ በኩል ያለው ግድግዳ ላይ የነበረው ጽሑፍና ስዕል ብዛት ይገርማል። አክሱም ሐውልትን እንደ ደጋና አጉጦ ስሎታል። በጥቁር ቀለም ይሁን በከሰል የሳለው እንጃለት ብቻ የጎበጠ ጥቁር አክሱም ይታየኛል። አንዲት ጥንቸልም በፊት እግሯ ብቻ እየሮጠች ተስላለች። የኋላ እግሯ ላይ ግን ተኝታበታለች። ጥንቸሏ ተዘጋጅ የተባለ አጭር ርቀት ሯጭ አይነት አቋቋም ነበር የቆመችው። አለፍ ብሎ ABCD በስሞልና በካፒታል ሌተር ከዳር እስከ ዳር በባለ ቀለም እርሳስ ተጽፏል። የተጻፈበት ቀለም አረንጓዴ ስለነበርና እያንዳንዱ ፊደል ላይ የሚታየው የቀለም መደፍደፍ ሲመለከቱ ልጁ በተጨቀጨቀ ቅጠል የጻፈው ነበር የሚመስለው። ከዛ ቀጥሎ ደግሞ በቀይ የማርከር ቀለም ከ1 እስከ 37 ቁጥር ተገጥግጧል። ከ37 ቁጥር ጀምሮ ቁጥሮቹ እየፈዘዙ ስለሚሄዱ ልጁ 37 ላይ ያቆመው ቀለም አልቆበት ሳይሆን አይቀርም። እና ስንት ትቀባልኛለህ ስል ጠየቅኩት። ያው እንግዲህ ይሄ ቀላል ስራ አይደለም፣ ትምህርት ቤትን ወደ መኖሪያ ቤት መቀየር በለው ካለ በኋላ ጫን ያለ ዋጋ ነገረኝ። የኔን ዋጋ ነገርኩት። ተስማማን። ለምን እንደሆነ ባላቅም ዋጋ ላይ ብዙ አልተከራከረኝም። ባልኩት ዋጋ ቶሎ ሲስማማ ምን ነው ከዚህ ዝቅ አድርጌ ነግሬው በነበረ ብዬ ተቆጫው። ቀለም ቀቢው ብዙ ያየ ሰው ይመስላል። ለዛም ሳይሆን አይቀርም ብዙ የሚያወራበት ርዕስ የነበረው። ደግሞ ስራውና ወሬው እኩል ነው የጀመረው። ነገሩ እንኳን ወሬውን የጀመርኩት እኔ ራሴ ነበርኩ። ያው ዝም ከመባባል ብዬ እንደቀል በዚህ ስራ ላይ ምን ያህል ጊዜ ቆየህ ስል ጠየቅኩት። 22 ዓመት ሆነኝ አለ ቀለል አድርጎ። ስራ እንዴት ነው ታዲያ? ያው እየዋሸን እያስዋሸን አለን አለኝ። መልሱ ከጠየቅኩት ጥያቄ አልገጥም የሚለኝ አፍጥጬ ተመለከትኩት። እርሱ ግን ተረጋግቶ ወጉን ቀጠለ። ያው እንደነገርኩህ ላለፉት 22 ዓመታት በዚህ ሙያ ውስጥ ቆይቻለሁ። የአንድ ቀለም ቀቢ ዋና ስራ ማዋሸትና ሰዎች እንዲዋሹ መንገድ መክፈት ነው። የነበረውን የለም ያልነበረውን አለ ማለት እና ማስባል፣ እንዲሁም የሰዎችን እይታ ጥልቀት እንዳይኖረው በአጭሩ እንዲገታ ማድረግ። የምርጥ ቀለም ቀቢ ትልቁ ብቃቱ ይሄ ነው። አስቡትም ይሁን በደመ ነፍስ የማንኛውም ቀለም ቀቢ ስራ ከነዚህ 2 ነጥቦች አይዘልም አለኝ። አወራው ለኔ አይመስልም። እንደው አጠገቡ ባልኖር ዝም የሚል አይመስለኝም። እና አሁን አንተ አልኩት። ትልቅ ሰው ስለሆነ እየዋሸህ ነው ብዬ ለመጠየቅ ከብዶኝ። አዎ እኔ እየዋሸሁ ነው አለኝ። ይህ ሰው አእምሮ ልክም አልመሰላለኝ። ከኋላው ቆሜ ስመለከተው የቁመቱ ርዝመትና የአቋሙ መስተካከል፣ በተለይ የፈርጣማ ክንዶቹ ርዝመት ለቀለም ቀቢነት የተፈጠረ ያስመስሉታል። ፀጉሩ እኩል በእኩል ነጭ ከጥቁር የተቀላቀለበት ነው። ነጭ አንድ ቦታ ላይ፣ ራቅ ብሎ ደግሞ ጥቁር አንድ ቦታ ላይ፣ ነጭና ጥቁር ቡራቡሬ ፀጉሩ ከአቆራረጡ ክብነት ጋር ተዳምሮ ከአሜሪካ ላም ቆዳ የተሰራ ኮፍያ የደፋ አስመስሎታል። አየህ ብዙ ቀለም ቀቢዎች በዚህ ሐሳብ አይስማሙም። የኛ ስራ ማስዋብና ማሳመር ነው ይላሉ አለና ቀለሙን በውሃ በረዘው። ከዛም ብሩሹን አጥቅሶ የቀለሙን ቆርቆሮ ጠርዝ ላይ የቀለሙን ለሃጭ ጠረገና ብሩሹ ላይ የሚዝለገለገውን ቢጫ ቀለም ካረጋጋው በኋላ ግድግዳው ላይ ሞከረው። ችምችም ያሉ ቢጫ መስመሮች በብሩሹ ፀጉር ልክ የብሩሹን ናዳ ተከትለው ግድግዳው ላይ ተሰመሩ። ብሩሹ ባለፈበት መስመር ሲመልሰው መስመሮቹ ጠፉና
ጥቅጥቅ ያለ ቢጫ ቀለም ተከሰተ። ከዚህ የባሰ ውሸት ምን አለ? ለምሳሌ አንድ ግድግዳ ቀይ ነው ስንል ግድግዳው ቀይ ስለሆነ አይደለም፣ ቀለም ቀቢው በቀይ ቀለም የግድግዳውን ተፈጥሯዊ መልክ ስለሸፈነብን እንጂ። ግድግዳው ግን ዓይንህ ላይ ካልሆነ በስተቀር ስፋት አይጨምርም፣ ወርድ አይቀጥልም። በቀለም ቀቢው ውሸት ግርጣታሙ ግድግዳ ግርጣቱን ሸፍኖ በፊትህ ይፍለቀለቃል፣ የደላው ግድግዳ ይመስላል። ከወሬው እኩል ግድግዳዬን መቀባቱን ግን አላቆመም። በአንድ በኩል ያለው ግድግዳ ሩብ የሚሆን ክፍሉ የደላው እየመሰለ ነው የተቀባው። ቢጫ ቀለም ተስማምቶታል። ጫፉ ባጠቀሰው ቀለም ቢጫ በሆነ ብሩሽ ግድግዳው ላይ የተሞጫጨሩትን ጽሑፎች እየጠቆመኝ አሁን ይሄ ልጅ እዚህ ግድግዳ ላይ የመሰለውና የታየውን ጽፏል። እኔ ደግሞ አንተ ከፍለኸኝ የልጁን ጽሑፍ ድራሹን እያጠፋሁት ነው፣ በቀለም እየቀበርኩት ነው። ይሄ ልጅ ነገ ትልቅ ሰው ቢሆንና መጽሐፍ ከየት ጀመረ ቢባል የሁሉም ሰው መልስ የሚጀምረው ከሌላ ቦታ ነው። ሆን ተብሎ የሚሆን ሳይታወቅ ታሪክ ተጣመመ ማለት ነው። ዛሬን የቀባሁት ቀለም ነገ ደግሞ ሌላ ቀቢ አሊያም ራሴ በሌላ ቀለም አጠፋውና አንተስ ቀለም መቀባት ከየት ጀመርክ ቢባል መልሴ ተረት ይሆናል። ማስረጃው የለማ። ቀላል ነገር እንዳይመስልህ ወዳጄ በማለት ቀለም ቀቢው አፉን ካፍታታ በኋላ ቀጠለ። የቀለም ታሪክ ግድግዳ ላይ ተጀምሮ ግድግዳ ላይ የሚያልቅ ጉዳይ አይደለም። ቀለም በራሱ ታሪክ ነው። ቀለም ፖለቲካ ነው። ቀለም እምነት ነው። ቀለም ፍቅርና ጥላቻም ነው። ቀለም የሌለው ነገር አለ ከተባለ እሱም ተፈጥሮ ከእውቀትም በላይ የሆነ ነው። ለምሳሌ ፈጣሪ ጥቁር ይሁን ነጭ፣ ቢጫ ይሁን ቀይ ማን ያውቃል? ቀለም ቀቢው ይህን እያወራ ግማሹን ግድግዳ አዳርሶታል። የወሬውና የእጁ ፍጥነት እኩል ነበር። ከግድግዳው ራቅ ብሎ የተቀባውን እየተመለከተ እንዲህ አለ። ሽብር ራሱ ቀለም ከሌለው በደንብ አያሸብርም። አንዱ የሽብር ቀለም በሌላ የሽብር ቀለም ካልተደመሰሰ ታሪክ ምኑን ታሪክ ሆነው? ደግሞ የሽብር ቀለም የሚባል አለ እንዴ አልኩ ደንገጥ ብዬ። ይሄ ሰው ቤቴን በሽብርተኝነት የተፈረጀ ቀለም ቀብቶ ጣጣውን እንዳያመጣብኝ ፈርቼ። እንዴታ! ያንተ ብጤ ያፍላ ወጣቶች ነጭ ሽብር አሉና ደርጉን አሸበሩት። እንደ ደግ ወዳጅ መንገድ ላይ ደህና ዋልክ ብለው እግዚአብሔር ይመስገን ብለ ኮፍያህን ስታነሳ ጭንቅላትን በሽጉጥ ቀንጭለው መንገድ ላይ ደመ ከልብ ያደርገዋል። እንግዲህ ይሄ ነጭ ሽብር አንዴ ከሰማኸው ስሙ ከአይምሮህ አይነቀልም። ለምን መሰለ ወዳጄ? ዓላማው ምናምኑ ገብቶ አይደለም። ዓላማው እንኳን ላንተ ለተካሹም ጠርቶ አይታየውም። ቀለሙ ነው ሽብሩ። ቀለሙ ላይ ደግሞ ፍርሃትህ አለ። የባህል ልብስህ ነጭ ነው። በዓል በሆነ ቁጥር ህዝቡ ነጭ ሲለብስ መንግስት ይሸበራል። በወር 30 ቀን ያውም ጠዋትና ማታ ነጠላውን አጣፍቶ ጋቢውን ደርቦ ቤተክርስቲያን የሚስም ህዝብ ያለባት ሀገር ከነጭ ቀለም ጋር የጠበቀ ዝምድና ነው ያላት። ነጭ ነገር ውልብ ባለ ቁጥር ካድሬው ሁሉ ነፍሱ በድንጋጤ ይውለበለባል። ነጭ እርግብ ሳይቀር ያስደነብረዋል። ጓድ ሊቀመንበር ታዲያ ሽብሩ ሳይሆን የሽብሩ ቀለም ገናናነት አሸበራቸው። የህዝባቸው ልብ ነጭ ሽብር ተቀባ። ደርጉን ሰበሰቡና በቁጣ ጓዶች ካሁን ጀምሮ ማንም ነጭ ልብስ እንዳይለብስ፣ ሽሮ ሜዳ ያሉ ሸማኔዎችም ነጭ ነጠላ እንዳይሰሩ፣ ነጭ እጀ ጠባብ እንዳይሸምኑ ለማወጅ አስቤያለሁ። ከዛ በፊት ግን ነጭን አሸንፎ ህዝቡ ህሊና ውስጥ የሚቀመጥ ቀለም ካለ እስቲ ተናገሩ። ህዝባችን ከነጭ ቀለም ሌላ ምን አይነት ቀለም ይወዳል? ይህች ሀገር አብዮታዊ ቀለም ያስፈልጋታል ሲሉ ጠየቁ። በቀለሙ ላይ እምቢ የሚል ሌላ ቀለም ፈለጉ። ጌታው ያው ጀግና ህዝብ የደም ቀለም ሲመለከት ደሙ ይፈላል። በዛ ላይ ቀይ የጀግንነት ምልክትም ነው፣ የመስዋዕትነት ምልክትም ነው። ባንዲራችን ላይ 2 ቀለም አለ። ነጭ እኮ ባንዲራችን ላይ የለም፣ ከየት አባታቸው እንዳመጡት እንጃላቸው ሲል የቀይ ቀለምን ገናናነትና የነጭ ቀለምን ኮሳሳነት አንድ የደርግ አባል አጋነው ተናገሩ። ሌላው ቀጠለ። አሁን የተናገሩት ጓድ ጥሩ አስቀምጠውታል። እውነት ነው። ቀይ ቀለም ታሪካዊ፣ ሃይማኖታዊና ባህላዊ መሰረት አለው። በተጨማሪም ቀይ የእሳት የነበልባል ምልክት ነው። ጓድ ሊቀመንበር፣ ቀይ ደግሞ ባህላዊ ቀለማችን ከጥሬ ስጋ ጋር ይያያዛል። ህዝቡ መቼስ ለበዓላት ነጭ ለብሶ ያለው ጥሬ ስጋ የሌለው ቀይ ወጥ መብላቱ አይቀርም።
ቀይና ነጭ አይነጣጠሉ፣ ወንድማማች ናቸው ሲል አብራራ። ጓድ መንግስቱ ታዲያ አሰብ አደረጉና መልካም ጓዶች፣ አብዮት አደባባይ ህዝቡን በነቂስ አስወጥታችሁ ሰብስቡልኝ አሉ። ህዝቡ እንደተሰበሰበ ጓድ መንግስቱ ድንገት መዥረጥ አደረጉና በጠርሙስ የተሞላ ቀይ ቀለም ህዝቡ ፊት ሲያፈጉት ወላ ነጭ ሽብሮች ወላ አገር ሊሰልሉ የመጡ ነጣጭ ቱሪስቶች ከራማቸው ተገፈፈ። መቼስ ያኔ ቀለሙን ለተመለከተው ሊቀመንበሩ አስፋልቱን የፈነከቱት ነበር የሚመስለው። ህዝቡ ቀዩን ቀለም መንገዱን አልብሶት ሲመለከት አፉን ደምደም እያለው ቀይ ጭብጨባውን ለሊቀመንበሩ ለገሳቸው። ቀይ ጭብጨባ አልኩ ግራ ገብቶኝ። አሁና ደም ያሰከረው ሰው ፈርተህም ይሁን ተሳስተህ አይዞ በርታ የምትልበት ደመኛ ጭብጨባ አለኩ። እሱን ነው የምልህ። በተለይ በሀገራችን ታላላቅ የሚባሉ ጥፋቶች ቀደም ሲል የህዝብ ቀይ ጭብጨባ ያበረታታቸው ነበሩ። ቀይ ሽብር ራሱ የቀይ ጭብጨባ ውጤት ነው አለና ወደ ሌላኛው ግድግዳ ተሻገረ። እናለ ያንን ደም የመሰለ ቀለም ሊቀመንበሩ ህዝቡ ፊት ሲያምቧቹት ህዝቡ ደነገጠ። ምን ህዝቡ ብቻ፣ ያው ቴሌቪዥኑም ምኑም እስከ ዛሬ ድንጋጤ ያለቀው ብሎ የሊቀመንበሩን ቀይ ቀለም የተሞላ ጠርሙስና አሰባበሩን እንደ ድንቅ ትርኢት በየቀኑ ያሳየዋል። ታዲያ ከአብዮት አደባባይ የተፈነጠቀው ቀይ ቀለም ኢትዮጵያን ከዳር እስከ ዳር ቀይ ያለበሳት። ቀለም ያመጣው መዘዝ ሰይፍ አማዘዘ። ነጭና ቀይ የሚሉትን የቀለም ሽፋኖች ብትተዋቸው ያም ሽብር ይህም ሽብር ነበር እና ይሄ ባለ ህብረ ቀለም ሽብር ስንቱን ንጹሃን ወዳጄን በላ። ህዝቡ እንደሆነ በዛም በዚህም ነጭ አይታየውም፣ ቀይ አይታየውም። በአጭር ለቀረ ልጁ ቤተሰብና ወዳጁ የጥቁር ታሪኩን ማቅ በልቡ ለብሶ ተረፈው አለ ቀለም ቀቢው። ሁለተኛ ግድግዳ አጋምሶ ነበረ እና ወዳጄ የበሰበሰውን ግድግዳ በቀለም እየሸፈንን ብር እንቀበላለን። የሰውም አይን ቀለሙ ላይ ይቆማል። ወደ ውስጥ ጠልቆ የግድግዳውን መሰረት አይመለከትም። ቀለም ቀቢው አታሎታላ። ቀዩ ቢጫው ግድግዳው እያለ ይኖራል። ቤት ጀምረህ መንደሩን ይዘህ ወደ ሀገር ሽቅብ ብትጓዝ የማደስ ትርጉም ትናንትን ከመሸፈን እንደማያልፍ ይገባሃል። ያው አሁን የዛኔ ቦቅቅላ ሙንጨርጨር ጽሁፍ በቢጫ ቀለም መታሰቢያን አጠፋ ነው። ማንም አዲስ ሰው ወደ ቤት ቢመጣ ከቢጫ ቀለም ስር አንድ ጨቅላ ሐሳቡን ለመግለጽ የተፍገመገመበት ግድግዳ አይመለከትም አለ ቀለም ቀቢው። ቤቱን ሙሉ በሙሉ ቀብቶ ጨርሶ ነበረ። መጨረሻ ላይ የተቀባውን ግድግዳ ስመለከተው ቢጫው ቀለም እንዳሰብኩት ደማቅ አልነበረም። ይሄ ቀለም ግን እንዳሰብኩት አልደመቀም፣ ትንሽ ፈዘዝ አላለም አልኩት ቀለም ቀቢውን። እሱ ግን የማይገናኝ ጥያቄ ጠየቀኝ። አግብተሃል? አይ አላገባውም አልኩት። ድንገተኛ ጥያቄው ገርሞኛል። ይኸውልህ ወዳጄ፣ ቤትን የሚያደምቀው ቀለም አይደለም፣ ፈገግታዋ ከቀለም በላይ የሚያበራ ቆንጆ ሚስት ፈልግና አግባ። ትልቁንና ወደር የሌለውን ደማቅ ቀለም ፍቅር ነው። የፍቅር ቀለም አይደበዝዝም፣ በሌላ ቀለም አይጠፋም። ሕያው ሆኖ የሚኖር የፍቅር ቀለም እስኪገኝ ሰው ቀለም ሲያሳድድ ይኖራል ብሎኝ እጁን ይታጠብ ጀመረ። ፍቅር ቀለሙ ምንድነው አልኩት ባለቀ ሰዓት ቀለም ቀቢው እንዲያወራኝ ፈልጌ። የፍቅር ቀለም ምን መሰለ? ፍቅር ቀለም የለውም። እውነተኛ ነገር ሁሉ ቀለም የለውም። ቀለም ቀቢው እቃውን ሸካክፎ የተዋወልንባትን ብር ከተቀበለኝ በኋላ የሥራ እቃዎቹን የቋጠረበትን ከረጢት በግራ ትከሻው በኩል አንጠልጥሎ እያፏጨ ከቤቴ ፊት ለፊት ያለችውን አቀበት መንገድ ተከትሎ ነጎደ። ቱታው ላይ የተፈነጣጠቀበት የቀለም አይነት ተደበላልቆ ተዘርቷል። የኔንም ቤት ሲቀባ የተፈናጠቀበት ቢጫ ቀለም ቱታው ላይ አለ። ጸጉሩም ቡራቡሬ ነው፣ ነጭና ጥቁር።